ሊዱ ያለችበት ሲቹዌሽን ሁላችሁም ታውቃላችሁ። በዛ ደግሞ ሞሮፍ እንትን ላይ ነች ማለት የሆነ ወሯም እየደረሰ ስለሆነ ትንሽ ምንድነው በቃ ቪዲዮ ምሳሌ እኔ ውጪ መሄድ ብፈልግ ዱባይ መሄድ ብፈልግ ሰንበዲ ስለሄደ አይደለም መሄድ ያለብኝ። በቃ የራሴ ፕሮግራም ካለ ተነጋግረን እሷም እኔም ማምነንበት መሆን ያለበት። አንዳንድ ሰው ጋር ግን ምንድነው የሚፈጠረው? ጀስት በቃ እሱ ካመነበት ወይ እሷ ካመነችበት በቃ መደረግ አለበት። ይሄ ደግሞ በፍቅር ህይወት ውስጥ በጣም 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 ከባድና ከባድ ከሚያደርጉት ነገሮች አንዱ ነው። ሰላም ሰላም የኛ ቤተሰቦች እንዴት ናችሁ? አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ያው ጠፍተናል ትንሽ፣ ሁሌም እንደምንላችሁ ሰርግ ሲበዛ ምናምን እንደዚህ አይነት ነገሮች እንጠፋለን። ያው አለን፣ እግዚአብሔር ይመስገን ደህና ነን። ያው ትንሽ ሰርጉ ሲኖር ከዲኮሩ ጋር የተያያዙ ነገሮች እኛም በጣም ቢዚ ያደርጉናል እና ደግሞ ሌላኛው እኛን ያጠፋን እንትን እዚህ አጋጣሚ ለሌላ ጉዳይ ነው የመጣ ነው። ሌላ ጉዳይ የመጣንበትን በሌላ ቪዲዮ እንነግራችኋለን፣ የመጣንበትን ዋናው ምክንያታችን። ሁለተኛው ግን አሁን አመጣጤ አለውኝ አልጠፋንም። እንግዲህ ፊታችን ለማሳየት አክል ነው። ሊዱ ያለችበት ሲቹዌሽን ሁላችሁም ታውቃላችሁ። በዛ ደግሞ ሞሮፍ እንትን ላይ ነች ማለት የሆነ ወሯም እየደረሰ ስለሆነ ትንሽ ምንድነው በቃ ቪዲዮ ቶሎ ለመምጣት አይመችም። እሷም ያለችበት ሲቹዌሽን እንዲህ አይነት ነገሮች ስላሉ ትንሽ ነገሮች አይመችም። ከዛ አንግል ነው እንደዚህ ሆነው እና ቤተሰቦች አለውላችሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ስራ ምናምን ሁሉ ነገር ሰላም ነው አይደል? ያው እኛም ጋር ትንሽ አሁን ልጅ ሊመጣ ሲትል ብዙ የሚያሳስባችሁ ነገሮች አሉ፣ የሚያስጨንቋችሁ። ቀጣይ የሚመጣው ልጅ እንግዲህ ብዙ በረከት ይዘው ይመጣል ብለን ነው የምናስበው። ብዙ ነገሮች ስላሉ ከዛ አንግል ነው እና ቤተሰቦች አለን። ያው ጀስት በቃ አለን ለማለት አክል ነው የመጣ ነው ዛሬ። ምንም ሀሳብ አይደለም የመጣ ነው። ሊዱም ትመጣለች ከኔ ጋር አሁን አገኛታለሁ። እኔ አሁን ያለሁት አዲስ አበባ ነው። የመጣሁበት ምክንያት ደግሞ በሌላ ቪዲዮ ነገሩን እንትን እነግራችኋለሁ። ምክንያቱም ሰርፕራይዝ መሆን ስላለበት ነው። አሁን ብነግራችሁ አይሆንም፣ እንደዚህም ስለሚሆን ይሄን ነገር እና በላይፋችን ያው በባለፈው የበዓሉ ቪዲዮ ላይ በጣም ኢንጆይ እንዳረጋችሁበት ለካ ሰውም ቸርች ላይ መገናኘት ይችላል ወይ አብዛኞቻችሁ ጥያቄ ኮመንት ላይ እንዳየሁት አስተያየታችሁንም ስለሰጣችሁኝ በጣም 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 አመሰግናለሁ። ምክንያቱም ያው ትማሩበታላችሁ ብዬ ስላሰብኩኝ ነው። ያው አንዳንዴ እግዚአብሔር ነገሮችን ሲያስተካክልላችሁ በእንደዚህ አይነት ቦታ የእናንተ የሆነውን ሰው እንድታቁት ወይም ደግሞ እንድታገኙት ያደርጋል እና እውነት በነገራችሁ ነገር አሁን እኔና ሊዱ እስከዛሬ ኦልሞስት በፍቅር 10 አመት ቆይተናል። 10 ወር 8 አመት ምናምን 9 አመት ቆይተናል። በትዳር ደግሞ ኦልሞስት 1 አመት ከምናምን አካባቢ ይሆናል። ግን አንድ ቀን ተጣልተን አናውቅም ብላችሁ ታምናላችሁ? አንድ ቀን እና በጣም የሚገርመኝ ነገር እሱ ነው። ባለፈው ትንሽ ያያችሁት ቪዲዮ ላይ በዛ ምክንያት እንጂ ከዛ ውጪ አንድ ቀን እንደዚህ አይነት ነገር አጋጥሞንም ተጣልተንም አናውቅም እና የብዙ የላይፍ ተሞክሮች አሉ እኛ ጋር። ምክንያቱም እንዳንጣላ ያደረገን ምን ይመስላችኋል? አብዛኛው ሰው ዋናው ፍቅር ብቻ ነው ሊል ይችላል። ኦፍኮርስ ፍቅር ነው፣ ከምንም በላይ ፍቅር ይቀርባል። ግን እኛ ጋር በይበልጥ እኔ የእሷን ሀሳብ እደግፋለሁ። በቃ ምንም ይሁን ምንም አንዳንዴ ባይመቻችሁም ለምትወዱት ሰው የምታደርጉት ነገር ይኖራል አይደል? እንደዛ ነው። ጀስት እሷም የኔን ሀሳብ ባይመቻትም ታደርገዋለች፣ ግን ደግሞ ወይ ደግሞ ለማሳመን ትሞክራለች። ይሄ ነገር እኮ እንደዚህ ስለሆነ እና እሷ እኔን ለማሳመን የምትሞክርበት መንገድ ኦኬ እንደዚህ ነው ብዬ አምኜ እቀበላታለሁ። ሶ እሷም እኔም ጀስት የሆነ ነገር ብፈልግ እንደዚህ ካላመነች ከዚህ አንግል ነው ቀይሱ እያስረዳታለሁ፣ ታምናለች፣ ትቀበላለች። ግን አሁን የአንዳንድ ሰው ደግሞ የፍቅር ህይወት ተሞክሮ ወይም እንዲህ የምንሰማው የምናየውም ነገር አለ አይደል? ሴቷ በቃ ጀስት ዱባይ መሄድ አለብኝ ብላ ካመነች በቃ አመነች ነው። የሆነ ጀስት በቃ እሱን አንደርስታንድ አታደርገውም። ያለበት ሲቹዌሽን አትረዳም ነው። መሄድ የለብሽም በዚህ ሰዓት። ምክንያቱም በዚህ ሰዓት መሄድ የሌለብሽ ጀስት ገንዘብ ላይኖረው ይችላል። እሱ የሆነ ብዙ ሪዝኖች አሉ። ምክንያቱም መናገር አይቻልም። ግን እሷ በቃ አትረዳውም። በቃ ያን ነገር ማድረግ አለብኝ
እንደዚህ የምታደርጉ ሰዎች አላችሁ። ይሄ በቃ ጥሩ አይደለም። በቃ ምክንያቱም ሁሉም ሰው እንደ ቤቱ እንጂ እንደ ጎረቤቱ መሆን አይችልም። ምክንያቱም አሁን ለምሳሌ እኔ ውጪ መሄድ ብፈልግ ዱባይ መሄድ ብፈልግ ሰንበዲ ስለሄደ አይደለም መሄድ ያለብኝ። በቃ የራሴ ፕሮግራም ካለ ተነጋግረን እሷም እኔም ማምነንበት መሆን ያለበት። አንዳንድ ሰው ጋር ግን ምንድነው የሚፈጠረው? ጀስት በቃ እሱ ካመነበት ወይ እሷ ካመነችበት በቃ መደረግ አለበት። ይሄ ደግሞ በፍቅር ህይወት ውስጥ በጣም 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 ከባድ ከሚያደርጉት ነገሮች አንዱ ነው። ምክንያቱም የምትወዱትን ሰው ማለት በቃ መረዳት አለባችሁ። እሱ የሚፈልገው ነገር ምንድነው? አትሊስት እንኳን አሁን ማድረግ ባትችሉ የሆነ ጊዜ ሰጥታችሁ ፕሮግራም አድርጋችሁ በዚህ ጊዜ መሆን ይችላል እንደዚህ ብላችሁ ማሳመን አለባችሁ። እና የብዙ ጓደኛሞች ወይም ባለትዳሮች እኔ ከምሰማውም ከማየው ብዙ ነገር ከምታዩት ነገር እንትን ምለው ነገር ክፍተት ምለው ነገር ይሄ ነው። ሌላ ደግሞ አለመተማመን። ወንዱ 5 ሰዓት ፕሮግራም ካለው እስከ 6 ሰዓት አዳርም ሊሆን ይችላል። ሴቷ ግን እስከ 2 ሰዓት የምታመሽ ከሆነ ለምን ታመሻለሽ ብሎ በዛው ልክ የሚቀውጥም ባል አለ። እና ይሄ ደግሞ ልክ አይደለም። ምክንያቱም እሱ ፕሮግራም ኖሮት እዛ ጋር ሲያመሽ እሷ የፈቀደችለት ነገር አለ ስለምትተማመንበት ነው። እሱ ደግሞ በዛው ልክ እሷ 5 ሰዓት ወይ አዳር ፕሮግራም ቢኖራት ከተተማመኑበት ወይ የሆነ ቤተሰብ ጋር ጓደኛ ጋር ከሆነ በቃ እሺ ኦኬ ነው ማለት ያለበት፣ ማመን አለበት። ምክንያቱም የሰው ልጅ በባህሪ ስታምኑት የሆነ ነገር ስህተት መስራት እንኳን ቢፈልግ አይፈልግም። ምክንያቱም ቃሉን ለመጠበቅ ብዙ ይታገላል፣ ወይ በመጠጥ ወይ ዋቴቨር በሌላ ነገር ካልሆነ ማለት ነው። ስለዚህ ቤተሰቦች እንግዲህ ያው አንዳንዴ ትዳር ውስጥ ምናምን ስትሆኑ ብዙ የሚያጋጥሟቸው ችግሮች አሉ። እኛ በ2 ዓመት ውስጥ በቃ ምንም የገጠመን ነገር የለም። ግን ከምንም በላይ ደግሞ እኛ በቃ አሁን ሰው እንዲህ አደርጋለሁ ብሎ አይልም። ግን በቃ መንፈሳዊ ህይወታችሁን የትኛውን ቦታ ብትሆኑ አጠንክሩ። ምክንያቱም ከብዙ ነገር ይጠብቃችኋል። አሁን አንዳንድ ሰው መጸለይ በቃ የሆነ ፋራነት አድርጎ የሚያይ ሰው አለ። ግን እንደዛ አይደለም። በቃ ፕሬ ማድረግ ጥሩ ነው። ለራሳችሁ ከብዙ ነገሮች እንድትጠበቁ ያደርጋችኋል። ሰውን እንድትወዱ ያደርጋችኋል። ሰውን እንድታከብሩ ያደርጋችኋል። እና የሆነ ነገር እንኳን ሊደርስባችሁ ከታሰበ ያ የምትጸልዩት ጸሎት ወይ ደግሞ የምታመልኩት አምላክ ይጠብቃችኋል። ስለዚህ ጸሎት ማድረግን ልምድ ብታደርጉ የሌላችሁ ሰዎች ካላችሁ መስጊድ ወይም ደግሞ ቸርች ወይም ደግሞ ቤተክርስቲያን የሚሄድ ልምድ የሌላችሁ ሰዎች በዚህ አጋጣሚ ብትሄዱ በቃ ከብዙ ነገር አንደኛ ከሀሳብ አሁን አብዛኛው ሰው ካያችሁ በቃ ራሱን እያጠፋ ነው ምናምን የሚኖረው ለምን ይመስላችኋል? ይሄ ነገር የተፈጠረው ጀስት በቃ ከፈጣሪው ጋር ያለው የሪሌሽን ትንሽ ጋፕ ስላለ ይሄ ምድራዊ ነገር ስለሚያስጨንቀን ነው እንጂ ሌላ ምንም የተለየ ነገር ኖሮት አይደለም። ምናልባት አንድ ወድ አላፈቅረንም ስላለችው እንደዛም አይደለም። አብዛኞቹ በተለይ ወንዶች ራሳቸውን የሚያጠፉ ሴቶችም ይኖራሉ። የሚያጠፉት በእንትን ነው ጭንቀት፣ ይሄ ስትረስ ምን ላይፋችን እንዴት ነው የምንኖረው እና በእንደዚህ አይነት መንገድ ስለሆነ ይህን ደግሞ ማድረግ ያለባችሁ ጸሎት በማድረግ ከፈጣሪያችሁ ጋር እጅና ጓንት በመሆን እነዚህ ነገሮች ሶልቭ ማድረግ ትችላላችሁ። እና ደግሞ ይሄ ኃላፊ መሆኑን ስታውቁ እናት ማተር በቃ መብላት መጠጣት ከቻላችሁ የሆነ ነገር ማድረግ ከቻላችሁ በቃ ሶስት ሊሆን ይችላል፣ በቂ ሊሆን ይችላል። ከዛ በኋላ ያለው ነገር እናንተ ያን ማድረግ ስትችሉ ያለው ነገር ደግሞ ይመጣል። በቃ ቀስ ብሎ ምንም የሚያስጨንቅ ነገር የለም። እና ቤተሰቦች ትንሽ በምክር ጨቀጨኳችሁ። በጣም ያው አንዳንዴ ያው ስሜታዊ ስትሆኑ የምታወሩት ነገር አለ አይደል? ከዛ አንግል ነው። እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። እንግዲህ ቀጣይ የገንፎም ነገር አለ፣ ብዙ ነገሮች አሉ። ቤተሰቦች ዋናው ፐርፐዝ አዲስ አበባ የመጣሁበት ዋና አላማ አለ። ምክንያቱም በቃ አንዳንዴ የሰው ልጅ እንዲህ ያደርጋል የምትሉት ነገር እሱን ግን በኔክስት ቪዲዮ አሳያችኋለሁ። ያው ትማሩበታላችሁ። ለነፍሳችሁም ደግሞ የሆነ በቃ ምንድነው ለነፍሳችሁ የሆነ የምታደርጉት ነገር ነው። በቃ ለነፍሳችሁ የሚጠቅማችሁ ነገር ነው ቀጣይ ቪዲዮ ላይ የምለቀው። ስለዚህ ፕሊዝ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። በተለይ ደግሞ ኮመንት ስጡ፣ አስተያየት ስጡ። ምክንያቱም እኔ የሆነ ያልተመቻችሁ ነገር ሊኖር ይችላል እኔ ጋር እንደዚህ ነው ይሄ ነገር እንዲህ ቢሆን ምናምን ብላችሁ አስተያየታችሁ ስጡ። በጣም ወዳችኋለሁ፣ አከብራችኋለሁ። መልካሙን ሁሉ እመኝላችኋለሁ። ጭር ባለው ለሌሊት
መለስ